ሰላም ጤና ይስጥልን ውድ ተመልካቾች እንደምን ቆያችሁ? የዕለቱን ሰበር ዜና ወደ እናንተ የማቀርብ ይሆናል። ዛሬ ላይ ደስ የማይል ዜና በየሶሻል ሚዲያው እየተናፈሰ ይገኛል። ዘመነ ካሴ በጥይት ተመታ የሚል እውነት ነው? ዘመነ ካሴ ተመቷል? ማንስ ነው የመታው? የህወሓት እጅ አለበት የሚባለው ጉዳይ ምን ያህል እውነት ነው? ጌታቸው ረዳስ እንዴት ነው እዚህ ነገር ላይ እጁ የተገኘበት የሚለውን እንግዲህ አጠናቅሬ ወደ እናንተ የማቀርብ ይሆናል። ዘመነ ካሴ በጥይት ተመቷል የሚለውን መረጃ ስናይ አዎ እጁን በጥይት ተመቷል። ይህም ራሱ ዘመነ ካሴ ተናግሯል ማለት ነው። እጄ ተመታ እንጂ አንገቴ አይደለም። እጅ ቢቆረጥ አንገት ይኑር እንጂ እንታገላለን እስከ መጨረሻው። አካላችንን መሰዋታችን ለኛ ምንም ማለት አይደለም። ለአንድ ኢትዮጵያ እስከምንታገል ድረስ ለአንድ ወታደር ጥይት ደግሞ ላይመታው ብቻ አይደለም እንደሚገድለው አምኖ ነው የሚገባበት። ስለዚህ እንደ አንድ ታጋይ ይቺ ጥይት እኔን ታጠነክረኛለች፣ ሞር እንድራመድ ትረዳኛለች እንጂ ለኔ እንደ ቢንቢ እንደነደፈችኝ እንኳን አላየውም ብሎ ተናግሯል ማለት ነው። ይህንንም የተናገረበት ከዚህ በፊት እንግዲህ ዘመነ ካሴ ብዙ ጊዜ ሞተ የሚባል የተለያዩ ወሬዎች ሲናፈሱ እንትን ሲሉ ቆይተዋል ማለት ነው። እንግዲህ አሁን ላይ ይቺን ትክክለኛ መረጃ በጥይት መመታቱን እንኳን ተሰምቶ ቀርቶ ያው ብዙ ጊዜ ሞተን ተብሎ ህዝቡን እያሳመኑት የሚገኝ አይነት ዜና ስለወጣ አሁን ላይ ከሌላ ምንም መስማት አይጠበቅባቸውም። ለኔ ናት አዎ መቶኛል ሳይሆን ጨረፍ አድርጎኛል ነው የምለው። እኔ ሊያውም ከቢንቢ መንደፍ እንኳን እኩል አላየውም፣ ምክንያቱም ለኔ እቺ ጨረፍታ ናት ብሎ ተናግሯል ማለት ነው። ጀግናው ደንዳናው ዘመነ ካሴ ሁሌም ቢሆን አቋሙ አንድ ነው። የአንድ አማራ ህዝብ ለአንድ እንደ አማራ ታጋይ የቆመ አንድ ጀግና ነው ማለት ነው። ነገር ግን እዚህ ምት ላይ ዋናው ነገሩ ከየት ነው ይሄ ጥይት የመጣው? ከየትስ ፓርቲ ነው? እንዴትስ ያሉበትን አነፍንፈው ሊደርሱበት ቻሉ የሚለው ነው። ይሄም እንግዲህ የህወሓት እጅ አለበት የሚባልና የጌታቸው ረዳ ደግሞ አዛዥነት ይገኝበታል የሚል ትልቅ ጉዳይ ተከፍቷል ማለት ነው። ይሄም የሆነው ከዚህ በፊት እንግዲህ ከርተው እየገቡ ያሉ ፋኑን እየተቀላቀሉ ያሉ የተለያዩ መከላከያዎች አሉ። ከነዛ ውስጥ እንግዲህ ከመከላከያው ጋር አንድ የህወሓት አባል ወይም ደግሞ የጌታቸው ረዳ ጆሮ ጠቢ የሆነ ሰው እንግዲህ እንደገባባቸው ነው ጌታዎች እያስረዱ ያሉት ማለት ነው። አሁን ላይ ጌታቸው ረዳ እንግዲህ እየተወቀሰ የፋኑ ፓርቲም እጁን ሁሉ ወደ ጌታቸው ረዳ እየጠቆመበት ይገኛል። ይህም የሆነው ያው ወታደሩ ወይም ደግሞ ለሱ በሳስ የሆነ ሰው ይሄን ጥቃት ፈጽሞ ያው ዞር ማለት አልቻለም። ወዲያው ማድረግ ያለባቸውን ያው የፋኑ አባላት አድርገዋል። ሆኖም ግን ይህ በጣም ትልቅ እርምጃ ነው። አሁን ላይ ደግሞ ዘመነ ካሴን እያሰጋው ይገኛል። ይሄ በራችን ለሁላችሁም ክፍት ነው፣ ሁላችሁም እኛም መቀላቀል ከኛ ጋር ሆናችሁ መዋጋት ትችላላችሁ የሚለውን ጉዳይ ትንሽ ወሰብሰብ እያደረገበት መጥቷል። እሱ ይህንን መሪ ቃል ይዘው እንግዲህ በተለያየ አባላቱና ደጋፊዎቹ ቅስቀሳ የሚያደርጉት ሁሉም ወደ ፋኑ እየገባ ቀስ በቀስ እንዲሆን የሚያደርጉት ሁኔታ እንግዲህ አንድ ላይ ድርቢያ ብር አይደል የሚባለው እንደዛ የማረግ ሁኔታ ለመፍጠር አስቦ ነው። ነገር ግን አሁን ላይ መለየት አልቻሉም። እየተማረኩ ቢመጡም እጅ እየሰጡ ቢመጡ ማን ምን አስቦ ማን ከምን ተልኮ ምን እያደረገና ለምን እንደመጣ ማወቅ እየተቻለ አይመስለኝም። ብዙ መከላከያዎች እየገቡ ነው፣ እንደምናውቀው ወደ ፋኑ እየተቀላቀሉ ነው፣ እጅ እየሰጡ ነው፣ እየተማረኩም ጭምር ነው። በሚማረኩበት ሰዓት ግን ሁሉም የሚደረገው ትንሽ ፈተና ተሰጥቷቸው ያችን ፈተና ከአለፉ ቀጥታ ወደ ፋኑ የቻሉት ባላቸው እውቀትና ባላቸው ጉልበት እንግዲህ እንዲያሰለጥኑ እየተደረጉ ስልጠናን የፋኑ ልጆችን እያሰለጠኑ ያው የቡድኑን አባል እንዲቀላቀሉ እየተደረገ ነው ማለት ነው። ይህ ሁኔታ ግን ቀስ በቀስ ወደ መጥፎ እየሄደ ነው። ጠላትም አብሮ ታፍሶ የመግባት ወይም ደግሞ ለጠላት ይሄ በር መክፈት ለጠላት ራሱ አንድ በር መክፈቻ እየሆነ ነው ማለት ነው። ይሄ ዘመነ ካሴ እንግዲህ ፈጣሪ ረድቶት ፈጣሪ ህዝቡንም ስለሚወደው ፈጣሪ አግዞት እጁ ሆነ እንጂ ሌላ ነገሩ ቢሆን ነገሩ የከፋ ይሆን ነበር። እሱም ባደረገው ጥንቃቄና ባደረገው መከላከል እጁን ብቻ አንድ ጥይት ጨረፍ አድርገው እንዳለፈች አልፏል። ነገር ግን የሚያሰጋው ይሄን እንደ ፓርቲና እንደ ፋኑ
ደጋፊዎች የሚያሰጋው ይህ ጥይት ጭንቅላቱን ቢመታውስ ይህ ጥይት አጉል ቦታ ልቡን ደረቱን መቶት እሱን ቢያሳጣንስ የሚል ነው። ይሄ ደግሞ እውነት ነው። ዛሬ ላይ ይህ በጨረፍታ ያለፈ ጥይት ነገ ማን ቀጥታ ግንባር ላይ እንደሚተኩሰው ማን ያውቃል። ስለዚህ ይሄ ሁኔታ ከቀስ ወደ ቀስ እኛው ላይ ራሳችን ላይ ጠልፎ የሚጠልንን መንገድ እንደ መክፈት ነው እያሉ እንግዲህ ያው ስጋት እየታየባቸው ነው። ከዚህ በፊት በተለያየ የሶሻል ሚዲያ ንቅናቄዎችን ሲፈጥሩ ሰምተዋል። በራችን ለኛ ክፍት ነው። የትኛውም የፖለቲካ አባልም ሆነ መከላከያም እጅህን ሰጠ ተማርከ እኛም መቀላቀል ትችላለህ፣ መቀላቀልም ካልፈለግ አልፈልግምም ካልክ በሰላም ወደ ቤት እንሸኛለን ብሎ እንግዲህ ተናግረዋል። በብዙ መነቃቃት ተፈጥሯልና ይሄን በመልከስ ደግሞ ብዙ እንትኖች ጀነራል ራሱ እነዚህ 100 አለቃ ሻለቃ ምንላቸው እንኳን የራሳቸውን ከስር ያሉትን ወታደሮች እያፈሱ እየገቡ ነው ማለት ነው። ፋኖን እየተቀላቀሉ ነው። ይህ ሁኔታ ግን ከስንት አንድ ከተቃራኒ ፓርቲ እንትን እየላከባቸው ነው። ይሄ ሚስጥር እያወጣ የሚበስስ ምናምን እየተላከባቸው ነው። ይህ ሁኔታ እንግዲህ ነገሮችን እያባባሰ ዘመነ ካሴ ምንም ባትመስለው ሚቺ ጥይት፣ ነገር ግን ሚቺ ጥይት ጠንክራ ነገ ምን እንደምትፈጥር አይታወቅም ነው ዋናው መንስኤውና መመታትም የሌለበት ነው የተመታው። እንደ ፋኖ ደጋፊም ሆነ እንደ ፋኖ አባላት እጅግ በጣም ያስቆጣ ጥይት ናት። እንኳን ተረፍክልን፣ አንተ መኖር አለብህ፣ አንተ ድሉንም መጎናጸፍ ያለብህ ሰው ነህ እንጂ ትተው መሄድ ያለብህ አይደለም። እስከዛሬ ታግለሃል። ለድል አሁን የቀረን ትንሽ ቀናቶች ናቸው። ስለዚህ ራስን መጠበቅ አለብህ አደራ ያለ እንግዲህ ብዙ አድናቂዎቹ፣ ብዙ ወዳጆቹ፣ ብዙ ደጋፊዎቹ፣ የትግሉ አባላት የሆኑ ታላላቅ ሰዎች ለሱ የተለያዩ መልእክቶችን እየጻፉ እንደዚሁም በስልክ እያወሩት ይገኛሉ ማለት ነው። ራሱን እንዲጠብቅ እስከዛሬ ታግሎ እዚህ ደርሷል። ስለዚህ ይሄ ሰው ምንም ሳይሆን ያሰበውን አላማና ግብ መምታት አለበት። ዘመነ ካሴ እንደሚለው ግን እኔ ባልኖር ያፈራቸውን የመሳሰሉ ጀግኖች አሉ ብሎ ነው የሚያወራው በልበ ሙሉነት በልበ ደንዳናነት። ሆኖም ግን ደጋፊዎቹና የቡና አባላት እኛ ድልን እንጎናጸፋለን፣ አይቀርም፣ ምክንያቱም ፈጣሪ ከኛ ጋር ነው። እኛ ጥይትና ጠመንጃ እሳትን ብቻ አይደለም ይዘን የምንጓዘው፣ ከኛ ጋር አምላክ አለ እያሉ ነው ሁሌም ቢሆን የሚያወሩት። ሁሌም ቢሆን በአምላካቸው የሚተማመኑ ሰዎች ናቸው። ሁሌም ቢሆን እየጸለዩ ነው። እኛን የሚወደን ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ ጀግንነት ያለው በጀግንነቱ፣ አቅም የሌለው ገንዘብ የሌለው ደግሞ በጸሎቱ የሚቆምልን ብቸኛ እንግዲህ ትልቅ የሆነን ፓርቲ ነን እና ሁሌም ቢሆን ድል ከፋኑ ጋር ነው እያለ እንግዲህ በልበ ሙሉነት ነው የትም ያወራ ዘመነ ካሴ። ልቡ ሙሉ አድርጎ ጀግንነቱን ከፊቱ አድርጎ ለአንድ ኢትዮጵያ የሚዋጋ ሰው ነውና አሁንም እንደ አንድ ጀግነኛና እንደ አንድ ወታደር ይቺ ጥይት ጨረፍ አርጋ ማለፏ ምንም ማለት አይደለም። ያውም ይበልጥ ደሜን ባየው ቁጥር ይበልጥ ወኔ እንድነሳሳ አድርጎኛል፣ ይበልጥ አጠንክሮኛል፣ ይበልጥ እንደማበረታቻ መርፌ ነው ቆጥሮ ብሎ ተናግሯል ማለት ነው። የንግግሩ ደግሞ አሁንም ቢሆን አድናቂዎችን በቃ ያሰኘ ሰየኔ ጀግና በርታልን የኔ ጀግና የሚሉን የተለያዩ መልእክቶችን ያው እንዲደርሱት አድርጓል ማለት ነው። ተመልካቾቻችን አሁንም አዲስ መረጃ ሲኖር ወደ እናንተ እናቀርብላችኋለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። መልካም ቀን ይሁንላችሁ። ስለተከታተላችሁኝ አመሰግናለሁ።